ሰላም አለይኩም ወራህመቱላሂ ወበረካቱ። ለናቲ ቤተሰቦች እንደምን አላችሁ? እየሳኩ ነው። የናቲ ቤተሰቦች እንዴት ናችሁ? ምንድን ነበር የነበረው? ያው እንግዲህ ሰላም አለይኩም ያለ ሰው ሲገባ እሱ ቤት የመጀመሪያ ሰው ነው እያስተዋለሁ ና ነገር ናቲ ሰሞኑን ቤትሽ ካልጋብሽ ምናምን እያለ ነበር። በጣም ለመነበት ኦሊቨርክ ነውና ናቲን ቤት ሄዳችኋለሁኝ እና እስኪ በሱ ቤት እንጥለቀው ቪዲዮ ለፈለኩ ነው ምናምን ይፈራል ተበቀው ይያዝ ያው ምግብ ምናምን ታካታለሁ እንደዚህ ተስፋ አደርጋለሁ እና ቤት እየመጣ ነው። ያው ግን በጣም ቪዲዮ አቆይቷል። በጣም ተፈላጊነት ሲሰማኝ ድረስ ከስንት ጊዜ ደውሎ ምናምን ቪዲዮ መንገድ ከወጣ በኋላ እና ወደ ሰዎች ከወጣ በኋላ ብዙ ቆይቼ ይችላል እንግሊዝ ትሉኝ ትንሽ አዘግይቼዋለሁ። ይቀርታን ጠይቀዋለን አብረን ናቲ አንደና መጣየን ሰብስክራይብ ያደረግ ሁላችሁም ሰላም በመቀላቀል የኔ ፋሚሊዎችን የሌሎች ፋሚሊዎችን ናቲ መጥተውና ተናገሩት። ናቲን እንዳደረገው መስፈልኩት ነገር ካለ ከናቲ የሚደብራችሁ ነገር ጥፋት ከጠፋ ምናምን እኔ ያለውን ያረመዋለሁ ነው ጀማ አንድን ኮላስ ያለው ተቀጣይ ቪዲዮ ታያችኋለሁ። ሰብስክራይብ ያደረጋችሁ ሁላችሁም ወዳችኋለሁ። ቻው ይተማል ማለት ይተማል ይባል እንደም ኑር ነው እንዴ ማን ያለው ሚቱን ጎበጣው ይደብረኝ ይጣፍጣል ነው ቆንጆ ይተማልስ አይባልም ይጣፍጣል ተብሎ ለምን ይተማል አይባልም አላውቅም ግን አይባልም ስማ እንግዳ ነው ሰው ቤት ነው ያለው ስነ ስርዓት ያዝ ስነ ስርዓት አንዴ እንግዳ ነኝ በጣም እዚህ ቤት አይ ሆንክም አልሆንክም አሁን እኔ ቤት ነው አይደለ ስነ ስርዓት ያዝ እኔ ምን ነው አዎ ልክ ነሽ ምንድነው ይጣፍጣል ምግብ በጣም ይጣፍጣል አልቀምስም አሁን ስንቀምሰው ገና ይሄ ደግሞ ይጣፍጣል ይሄ ገና ይጥማላችሁ አይ ይጥማል ይለኛል እንዴ ይጣፍጣል ነው የሚባለው ከዚህ በኋላ አይ አይባልም እንዴ ይጥማል ይጣፍጣል ነው የሚባለው ይጥማል አይባል ኑሬ ይጥማል ነው የሚባለው ይጣፍጣል የዘራ አይጭም ደብር ቋንቋ መፍትሽ ነው ነገር መፍትሽ አይደል የቤት ባለቤት አንቺ ስለሆንሽ መፍትሽ ነው እኮ ወይ ከኔ ባሰደን ቆርጓ ቋንቋ ታገኙኛል ላይ እንሳንሃል በጣም አማርኛ ትችላለሽ አልችሁኝ ላይክ ምን ትክክለኛ አማርኛ አወራለሁኝ አትወሪ አወራለሁ ፍንጃል ምንድነው ፍንጃልማ አሁን ላይ ስኒ ነው እዚህ ስኒ ነው እኛ ጋር ፍንጃል ነው የሚባለው እሺ ሙጎጎስ ሙጎጎ ምንድነው አታቂ ማለት እኔ ግን ይናቃል ምንድነው ሙጎጎ ማለት አማርኛ ነው እሺ እንደ ጓጉንቸር የምን እንደዚህ አናቱ እንደዚህ የሚቆለፈው የለም የሚንጠለጠለው እቃው ይሄኛው ጓጉንቸር ያለሽ ማለት ነው። አሪፍ ነው ግን አን ማወቅሻውን በጣም ተቃሚ አይደለም ይጥማልን ትክክለኛ ኢትዮጵያዊ መሆናችን በአማርኛችን ይለያል። የአዲስ አበባ አማርኛ እኮ ይሄ ሽንት ቤት ሽታ ደግሞ ገባ ይሄ ምንድን ነው የሚመጠጠው እጣን ማለት እንዴ እጣን እንዴት የለም እስካሁን አለ ቡና ላይ ነው እጣን አላህዬ አታስጨኸኝ ከከፈቱ ወንድ ልጅ ነው ውሃ ከፍቶ ይሄ ቁጭ ብሎ አሚር ወኛል በእናትሽ ስልክ ለማንሳትሽ ነው በዚህ ነው እሱም ብትውጪ ላይ ምን ያደርኩትኝ 5 ሰዓት ስልክ አይነሳም 5 ሰዓት ሙሉ ውጪ ነው በረንዳ ነው የቆየሁት ዳቦ ቤት ፋርማሲ ካፌ ደውለ እየመጣሁ ነው የምትክሰይ ሆነ ደወልኩልህ አይደለ ከዚህ ቦታ ስለዚህ ደወልሽበት ይለብስ ደውል ያነሳሽበት እንጂ ደወልሽበት አጋራ ከዛ እዚህ ቦታ ነኝ ምናምን አልኩትኝ ከዛ እዛ ድረስና ከትና ከትንሽ አረራኛው ከዛም ደግሞ ከላይ ወጥቼ ደግሞ እንቅልፍም ቢያል ተፈጣሪኝ እንቅልፍና እንዴት አልኩኝ ማለት ነው ድጋሚ ስድ አደረገኝ ከዛ ደውሎ ግን በጣም ብዙ ተፈልጋለሁ ዛሬ እኔ ልብላ አንቺ አውሪ ተወው እየበላሽ
ቪዲዮ ላይ ትይያለሽ ወይ ቁርሳችን ነው እሺ ቁርስ ነው ለኔ ቁርስ የበላው 8 ሰዓት 9 ሰዓት ለምንድን ነው ሊሆነው እኔ በጠዋት 12 ሰዓት ከቤት ወጥቼ 1 ሰዓት ባልሆነ ጊዜ ቤት አደረስኩኝ ሰፈሯና በደምብ አታነሳ ከዛ የነሳሊ ደስ ሲላት ደወለች እና ወደ 6 ሰዓት አካባቢ አይደወልሽ 6 ሰዓት አካባቢ እኔ ኦሬዲ እሷ ቤት 3 ሰዓት ደርሻለሁ እሷ 6 ሰዓት ደወለች ከዛ ፈኪ ቤት ነኝ ሰፈር ነኝ መጥቻለሁ ምናምን ስላት እና አልኩትና ያለች መጣ ከዛ እኔ እዚህ ቆይተን እያወራን እዚህ መጅሊስ ጋር ቁጭ አለ ከእንደገና ውጭ ቆይቼ ሽንት ሻኑ ቆይቼ ስመጣ እንቅልፍ እንደታ አለበስኩትና ገብሽ ይላል ከዛ በኋላ ቆይታለች ከሰዓቱ ሄደ ብቻ ፈዘሽ አሁን ሳንዲት እናንተ ስለናፈቃችሁ እናቀርኩ ወይላፊ አይ ፈዘሻል ልክ አይደለሽ የድሮ ፈኪ አለች በቃ ምላስሽ ራሱ ደክሟል ገስት ጀምሪያለሁ ቁጭ ነው ዝምታ ነው ያስለምደው እኮ ገስት ጌም ማለት ነው ቤተሰቦቼ ከዚህ በኋላ ለወር ብቻው ነው ጨዋ ነው የምሆንባችሁ አያ ቁልጭ አላህ ይበኔ ምላስ ቁልጭ ከባድ ነው ከዚህ ይበለው አረ እንዳትቀላቅለው በዛኛው ብላ አትቀላቅለው ጨጓራ የለብህም ምን ይቀበራል አትታመም እንዴ ወላሂ በል እና እኔ ራሴን ነው የሚያመኝ እንጂ ምግብ ሆዴ ምናምን ነው ጨጓራ ነው የሰማሽ ግን ጨጓራ ነው እንዲሁም ለአዲስ ዓመት ልቤን ተሰማኝ እስክጠግበለች ኩዚ ዜሮ የሚያውቀኝ ሀገር ዓለም ታየኝ ወንጀስ ምግብ ላይ ዘፈን አታሰጠኝ እግዚአብሔር ምግብ እኮ ነው ተሰጠኝ አንተ አለወራ አዎ እንት አልተሰማኩም በቃ እሺ ምግብ ላይ የማይወር ነው ግን አንዴ ቪዲዮ ስለያዝ ምን ማድረግ ይችላል ጨርሶ ቤት ውስጥ ብዙ ነገር ስለቀረበ በቃ እያመረኝ ነው። ይሄን ሳጨርስ ቡና ጠጣ ምን ቡና ከተወለድኩ ጠጥቼ አላውቅም። ያው ምድር ላይ 20 ምናምን ዓመት ሆኖኛል። ስንት መስላል? በጣም ለዛ ነው ስደውል ማታንጂ ለዛ ነው አንዲው ነገራስ አሃይ ሮቦኛ ስላት የራሱ ጉዳይ ብላይ ነበር። አሁን ቪዲዮ ላይ ስለሆንኩኝ ግን አቃ ጎረስኩ ለማለት እና ሆዳም ነው ለማለት ነው ተጎርሰኝ። እኔ ዝም ብዬ እየጎረስኩ ነው እንጂ ሆዳም አይደለሁ። ብቻሽን ስንት እንጀራ ትበያለሽ? አንድ ትበያለሽ? እንዴት ነው ማበያው? እንዴት አይነትሽ ይዋል? አንድማ ትበያለሽ። ማንንም ታልበለም ሮብ እንጀራ ራሱ አጫጭም ብቻ ነው እና ምን ነው የኔ ቤት ሆነ የጠራት ገንዘብ ማለት እኔ ለቤት ሻይ በዳቦ በልቼ እስከ 12 ሰዓት ማታ ቆይና በቃ 1 ሰዓት ሲል እራት መልሼ እነሽ ሙዝ ምናምን ካለ በውሃ ምናምን ትንቢ እተኛለሁ። በጣም ወዳም አይደለም መስራት አልወድም እንጂ ወዳም አይደለም አይባልም። ሁለተኛ ነው ቤት የሚሰራው ጭራሽ ደግሞ ያሁኑ ጓደኛው ነው እግዚአብሔር ወዳም አይደለም እንደዚህ። አይ በዛ እንኳን እኛ ትም ላይ የለም እንደዚህ አይነት ነገር እንዳትነከኩ አይበላም ቤታን አይበላም እኮ እሱ እኔ እና ያሁኑ ሳገኘ ይበላል መብላት እንደሚበላው እንጂ አይበላም። ይሄ ቶሎ በቃ የሚል አይነት ሰው ነው። ቁርስ አቅርበ ምናምን አይጨርስም።
በቃኝ ማለት ነው። ፍቅር ይዞት ይሁን ምን ወይ ጭንቀትና አንድ አብሮሽን ስትሉት Satna forgot.